ሰላም እንዴት ናችሁ? ዛሬ ማሳያችሁ እስኪ ያንድ ከርታታ ካርጎ ሰራተኛ ውሎ ነው። አብረን ነው እስኪ የዛሬ ውሏችንን ትላንት ማታ ፕሮግራም አሬንጅ አድርገን ስለምናደር ጠዋት እንደተነሳን እንግዲህ ያንን ነው የምንተገብረው። በመጀመሪያ እንግዲህ ወደ መኪናችን ያደረግነው ለቀኑን ሙሉ ውሎ የሚያስፈልጉን ካርቶኖች እንዲሁም በርሜሎችን ወደ መኪናችን መጫን ነው። እነዚህ ካርቶንና በርሜሎች በስራ አጋጣሚ ለምንሄድባቸው ቦታዎች እህቶች ቀድሞ በርሜልና ካርቶን ሲፈልጉ ያው እንደምናቀብላቸው የታወቀ ነው። ስለዚህ በየመሃሉ እየሰጠናቸው የምንሄድ ይሆናል ማለት ነው። የመጀመሪያ ስራችንን ሻርጃ ነው ያደረግነው። እህታችን የምትሰራበት ቤት የንጉሳውያን ዝርያ ያለበት ቤት ነው እና ቤቱ ምን ብዬ ልንገራችሁ በጣም ሰፊ ትልቅ ግቢ ነው። እተም እንግዲህ ስራ ስለሚበዛባት በመጀመሪያ የሷን አስቀደምኩላትኝ። በመቀደም ማልኮኝ እንሄድ ነው። ማልኮኝ ደግሞ አብራት የምሰራ ጓደኛዋ ነች። እኛን ስልክ የሰጠቻት እቃውን እንደዚህ አድርገው ነው የጠበቁን። እኛው ረተብ ነው እንደምታዩት በ3 ካርቶን ጥቅቅ አድርገን አሸግን። ከዚህ በኋላ ወደ ራስ አልካይማ ነው ጉዟችንን ያደረግነው። ራስ አልካይማ ደግሞ ያው በየመንገዱ በርሜል ለሚፈልጉ በርሜል፣ ካርቶን ለሚፈልጉ ካርቶን እያቀበልን ራስ አልካይማ ድረስ ደረስን። የመጀመሪያው ራስ አልካይማ የገባንበት ቤት ይሄ ነው። እዚህ እንደምታዩት አንድ ካርቶንና አንድ ሻንጣዎችን አንስተናል። ከዚህ ቤት በቅርብ ርቀት ላይ ደግሞ አንድ እህት ትገኛለች። እሷም ጋር ስንደርስ እንደምታዩ 2 በርሜሎች እንደዚህ አድርጋን የጠበቀችን። በርሜሉ ያው ወደ ካርቶን ይገባል። ወደ ካርቶን በእንደዚህ አይነት መልኩ ጥንቅቅ አድርገን ጨረስን። ከዚህ በኋላ የሚሆነው ራቅ ያለ አካባቢ የምትገኝ አንድ እህታችን አለች። ወደ እሷ ጋር ነው የምንሄደው። ሰዓቱም እየመሸብን ስለነበር እህታችን ጋር ስንደርስ እቃውን በምታዩት አይነት መልኩ ነው አዘጋጅታ እየጠበቀችን። እኛም እንግዲህ እህታችንን እቃ ወደ በርሜል እንዲገባላት ስለሆነ የፈለገች በርሜል ውስጥ በእንደዚህ አይነት መልኩ አሽገን ውላችን እንግዲህ ዛሬው በእንደዚህ አይነት መልኩ ተጠናቀቀ። መኪናችንን በስተመጨረሻ በምታዩት አይነት መልኩ ሞልቶ ነበር። ውላችንን እንዴት አያችሁት? አድካሚ ነው ወይስ አይደለም? ኮሜንት ላይ አስቀምጡልን። ሳሚ ካርጎንን በተባበሩት አረብ ኤምሬት ይመቻል።